እኔም የልጅ እናት ነኝ፣ አንተም የልጅ አባት ነህ። በጣም ብዙ ጥሩና መልካም ጊዜያቶችን አሳልፈናል። ያንን ጊዜ በማሰብ እኔም እስከዛሬ ስላጠፋውብህ፣ ስላስቀየምኩ፣ ስለበደልኩ ነገር ሁሉ ከልብ ይቅርታ አድርግልኝ። ከፈጣሪ ጋር እንደዚህ አይነት ነገሮች ይደገማሉ ብዬ አላስብም። ባይደገሙ በጣም ደስ ይለኛል። እኔ ከልቤ ነው ይቅርታ የምጠይቅህ። ላላልኩም ትመጣለች ጎጆዬን ታሞቃለች መሰለኝ የማልም ታምር ነው አላምንም ናይስቲ ልቀፍልሽ በውስጤ በሀሳባችንም ስለተስማማ በጣም ደስ ብሎኛል። ሲጀመር ያው ሁለታችሁም እንደዚህ ነው የሚያምርባችሁ። አንድ ስትሆኑና ደስተኛ ስትሆኑ ነው የሚያምርባችሁ። ልጃችሁንም አብራችሁ ታሳድጉ ነው ደስ የሚለውና እንደኔ አስተሳሰብ ሉሌም ብቻውን ባያደግ እናቱ ጋር ባያደግ ካንተ ጋር የአባትነትን ፍቅር እያገኘ የእናቱንም ፍቅር እያገኘ የሁለታችሁም ፍቅር እያገኘ ሉሌም ቢያድግ በጣም ደስ ይለኛል እንደኔ እና ዛሬ ስለመጣ በጣም ደስ ብሎኛል። ዛሬ የደስታችን ቀን ነው። ያው ቅድም መግቢያ ላይ የቤተሰቦች እያልኳችሁ ነበር ዛሬ አሪፍ ነገር ይፈጠራል እያልኳችሁ ነበርና ምን ሐሳብ አለ? ሉላ ሐሳብ ነገር ደስተኛ ነህ? አባትህና እናትህን በመታረቅ ምን ተሰምቷል? ልታረ ነው አባ የሆነ ነገር ደስተኛ ስለሆነ እናቱና አባቱ አብርሽና ሩታ ስለታረቁ በጣም ደስተኛ ሆናሉ። ሉላ ያራዳ ልጅ ቶሎ ምን ሐሳብ አለ? ሐሳብ ስጥበት። ሰላም ውድና የተከበራችሁ ውድ የኛ ፋሚሊ ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ይበልኝ። ዛሬ ቤተሰቦች ደስ የሚልና ደስ እስከ ዛሬ ስጓጉለትና ስትናፍቁት የነበረው ቀን ዛሬ የደስታችን ቀን ነው፣ የሁላችንም ቀን ነውና ቤተሰቦች በጣም ደስ የሚል ነገር ነው ይዤላችሁ የመጣሁት። ያው ቅድም ዛሬ ዴቭን አግኝቼው ነበርና ከዴቭ ጋር አንዳንድ ነገር ተባብለን ያው እሱ ቀልድ መስሎት ነበር ማወራቸው ነገራቶች ቀልድ መስሎት ነበር። እኔ ግን ምንም እየቀለድኩ አይደለም ስሪስ ሆኜ ወይም ደግሞ እያደረኩ ያለሁት ነገር ነውና ቤተሰቦች ምንድነው እያላችሁ ሊሆን ይችላል፣ ወይም ደግሞ ምንድነው እንደዚህ አስደሰተ እያላችሁ ሊሆን ይችላል። አብዛኞቻችሁ ደግሞ ዝብርቅርቅ ያለ ስሜት ሊሰማችሁ ይችላል። አይሰማችሁም? ምንም አይነት ዝብርቅርቅ ያለ ስሜት አይሰማችሁም። ዛሬ አብርሽንም ሩታንም ጠርቻቸዋለሁና ያው እንደሚታወቀው አብርሽና ሩታ ሰላም አይደሉም። ሉሌንም በስነ ስርዓት እያዩ አይደለም። ያው በሷ ከተጋጨ በኋላ በስነ ስርዓት እያዩ አይደለም እና ዛሬ ሉሌም ይመጣል። ሉሌም ናፍቆናል። እናንተም ብዙዎቻችሁ የናፈቃችሁ አላችሁ ሉሌን ማየት የምትፈልጉና ሉሌም እየመጣ ነው ማለት ነው። ቤተሰቦች ሩታዬ ቀድማ እንድትመጣ ደውዬላታለሁ። ቶሎ ብለሽ ነው ብያታለሁና እሷ መምጣቷ አይቀርም። እሷ ምንም የምታውቀው ነገር የለም። እሺ እመጣለሁ ነው ያለች። አብርሃምም እንደዛው ምንም ያውቀው ነገር የለምና ቤተሰቦች ዛሬ ሁላችሁም የምትጠብቁት ቀን ደስ የሚል ጊዜ ነው የምናሳልፈው ማለት ነው። የመጀመሪያው ቤተሰባነታችን የመጀመሪያው ሁሉ ነገርነታችን ይመለሳል ማለት ነው። ይሄ ነገር ሁላችሁም የጠበቃችሁት ነበር። ወይም ደግሞ መች ነው አብርሽና ሩታ አንድ ላይ የሚመጡት? መች ነው በፍቅር የሚመጡት እያላችሁ ብዙዎቻችሁ እየጠየቃችሁ ነበር። ዛሬ ይሆናል ማለት ነው ቤተሰቦች እና ምንድነው ከዚህ በፊትም ያው ቡዜን አግኝቻት ሩታዬና ቡዜ ይቅርታ ተጠያይቀው በሰላም ጨርሰናልና አንዳንድ ሰዎች ግን ያው ጥሩ ነገር አልመሰላችሁም፣ ወይም ደግሞ ሌላ ነገር ነው የመሰላችሁ፣ ሌላ ወጥመድ አለ ምናምን ብዙ ነገር ብቻ እያላችሁ ነበር። ግን ምንም ነገር የለም። ያው ብቻ ያው መታረቃቸው ነው ዋናው። አብርሽና ሩታ ዛሬ ይታረቃሉ ብዬ አስባለሁ ከፈጣሪ ጋርና ሩታዬም ያው እያየዋት ነውና እየመጣች ነውና አምሮባታል። ሉሌን ይዛ ነው የመጣችውና እንደዚህ ማማር ይቻላል እንዴ? የምር በጣም ውብ ሆና ነው የመጣችው። ሩታስ ጀመር ውብ ልጅ ነችና ዛሬ ደግሞ በጣም ሸጋ መስላ ነው የመጣችውና ሉላ ያራዳ ልጅ ሁለታችሁንም አንድ ላይ መጀመሪያ እንደዚህ ላዘረው ወይ እንኪ ያዥ ልግዳሪ ይሄንን እሺ እኔ ጌታ እሺ ና ዙሪያ እዚህ ጋር ሰው አለ። ሰላም ናፈቀው ሰው ያው ሉሌን ናፈቃችሁ በሙሉ ያው
በጣም ብዙ ሰው ነው። ሰላም ይቅርታ። ሰላም እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን፣ እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ ዛሬ ይፋ ቀጥሮኛል። እንግዲህ ተቀጥሬ መጥቻለሁ። በዚሁ በመጣሁበት አጋጣሚ ሉሌም ብዙ ሰዎች ናፍቆናል ሉሌ ላምጪልኝ ያላችሁ ነበርና ይሄው እንግዲህ ዛሬ ጎረምሳው መጣል። ጎረምሳው ሰላም አትላችሁ? ሰላም በላችሁ። ኧረ ሰላም በላችሁ። ኧረ ተናፍቀውሃል። አዎ ብዙ የሚወዱት ብዙ የሚከተሉ ሰዎች አሉ። በጣም ብዙ የሚወዱ እና ብቻ ቤተሰቦች አሁን ሉሌ ትንሽ አይናፋር ስለሆነ ነው አያወራም። ዝምተኛ ነው። በእኔ ነው የወጣው። በይፋ ነው ያለው እና እሺ እንኪ አሁን ተቀበይኝና አንዳንድ ነገር ዛሬ በደንብ ነው። ዛሬ ይኸውልህ አባትህ ይመጣል። ካየው ቆይታል። ከአባትህ ጋር ፏ ትላለሽ ሉሌ። አባቴ ይመጣል እንዴ በለው። ባባ ይመጣልሽ እና ቤተሰቦች እንግዲህ ያው ሩታ ይመታለች። ሩታ ግን ባይዞ በጣም እያማረብሽ ነው። ከቀን ወደ ቀን ውበትሽ እየጨመረ ነው። እና ቤተሰቦች ሩታ ይመታለች እና ያው የሚቀረው ደግሞ አባወራው ነውና አባወራውም እየመጣ ነው። ያው ትንሽ እንጠብቀዋለን። መጠበቅ ስራችን ነው፣ ችግር የለውም። እና ሩታ ያው እሱ እስከሚመጣ ግን አንዳንድ ነገር ላውራሽ። አብርሽንም ጠርቼዋለሁ። የሉሌ ምርጥ አባት ሉላ አባትህ ጋር የመጣ ነውና አብርሽንም ጠርቼዋለሁ። ያው ባለፈው ዕለትም ጠርቼሽ ከቡዜ ጋር ሰላም አውርደናል። ብዙ ነገር ደስ የሚል ጊዜ አሳልፈን ነው የተለያየ ነውና ነገርኩህ። ጋሽ እንደደወልልኝ በዛ እንትን ነገርኩህም። ደስ ብሎት እኮ ደውሎልኝ ምናምን ተባረኪ ልጄ። ወይ ምርቃት ተቃ ማአት ምርቃት እንጥቅ ምርቃት ተቀበልኩ። ስልክ መያዝ ፈልገህ ነው? ስልክ ትወዳለህ ማለት ነው። ቆይ ትደርስበታለህ። እና ሩታዬ ያው የዛን ቀን በጣም ጥሩ ታይም አሳልፈን የተለያየ ነው። ቡዜ በጣም ደስተኛ ሆና ነው። ትንሽ ከገባች በኋላ ደውዬላት ነበር። ቅር ብሎሻል ወይ ምናምን ብያት ነበር። አይ ድካምና ጥሩ ስሜት ላይ ያልነበርኩኝ እንደዛ ነው እንጂ በጣም ደስ ብሎኛል ብላኛለችና ዛሬ ደግሞ አብርሽ ይመጣል። ያው ከአብርሽ ጋር እንደሚታወቀው ትንሽ ተጋጭታችኋል። ያለ መግባባት ብዙ ነገር ተፈጥሯልና ያ ነገር ለማስተካከል ይቅርታ ለመጠያየቅ ነው። እኛ ያው ነግሬሻለሁ ባለፈው ዕለትም መደጋገም አይሆንብኝና ሰላም ለማውረድ ብዙ ነገር እየሞከርን ነው እኔም አንቺውና ያው አንቺም ደግሞ በየሄድኩበት አታሳፍሬኝም ያልኩሽ ነገር ታደርጊያለሽና በዚህ አጋጣሚ በጣም ማመስገን ፈልጋለሁ አንቺንምና ዛሬ ለአንድ ነገር የቀጠርኩሽ ሉሌ መምጣቱ አሪፍ ነው። በዚሁም እና እዚሁ ስትታረቁ ሚያ ያለሱና ያመርገ በጣም ነው የሚያሳዝነው ሉላ። አይ ሉሌ ዝምተኛ ነው። በቃ ወራ ምንም አይልም እኔ አባት እና እንግዲህ ቤተሰቦች ያው ቅድም እያልኳችሁ ነበር፣ መግቢያ ላይ እያልኳቸው ነበርና አብዛኞቻችሁን እኔም የጠላችሁኝ ወይ ደግሞ ብዙዎቻችሁ ይቅርታ ብለናል። እኔም በዙሪያዬ ብዙ ሰዎች አሉ ይቅርታ ጠይቄያለሁና ዛሬ ደግሞ ከይቅርታዎች ለየት የሚያደርገው ብዙ ደስ የሚል ነገር አለ። ምክንያቱም የአብርሽና የአንቺ ደስታ ብዙዎቻቸው የሚፈልጉ ሰዎች አሉ፣ ብዙዎቻቸው የሚፈልጉ ሰዎች አሉና ያ ነገር የናፈቃቸው ሰዎች አሉና ዛሬ ደስ ብሎን አሪፍ ጊዜ አሪፍ ታይም እናሳልፍ ይመስለኛል። ሩታዬ ምን ታያለሽ? በሀሳቢ ወይ አሪፍ ነው ወይ ትደግፊዋለሽ ወይስ ምን ትያለሽ? ኤፋዬ አንተ ሲጀመር መጥፎና የተሳሳተ ሀሳብ አምጥተህ አታውቅም። እውነት ለመናገር ብዙ ጊዜና ያው ማለት ሰው አጠፋም አላጠፋም ብዙ ጊዜ ይቅርታ መጠያየቁ ጥሩ ነው ብዬ አስባለሁ። ምናልባት ብዙ ሰዎች አንቺ እኮ ጥፋት የለበሽም ለምንድነው ይቅርታ ምናምን የምትጠይቂው ነው የሚሉ ብዙ ሰዎች አሉ። ለመናገር ግን ደግሞ እንዴት ነው ያጠፋውን ሰው ብቻ ይቅርታ እስከሚጠይቃችሁ ድረስ ከመጠበቅና ህሊናችሁን ከማቁሰል እናንተ አንዳንዴ መሸነፍ ጥሩ ነው ብዬ አስባለሁና ዝም ብላችሁ በቃ ይቅርታ የሚለው ቃል ከእናንተ ይውጣ። ከዛ በኋላ ነገሮች ሰላምና መልካም ሲሆኑ እንደማየት የሚያስደስት ነገር የለም ብዬ አስባለሁ። ልክ ነሽ። እንደዛ ነው የኔ ሀሳብ እና ኢትስ ኦኬ ችግር የለውም። ከዚህ በፊትም ያው ከዚህ በፊት አብርሽም ሩታዬም ይቅርታ ተጠያይቀው ነበር። ግን ደግሞ እኔ የምፈልገው አሁን ላይ እንደዛ አይደለም። ያው ባለፈው ዕለትም ይቅርታ የጠየቅነው ከሄርሜላ ጋር ሆኖ ነውና የምፈልገውና አብርሽም ይደሰታል። ያራዳ ልጅ
ቡቹ አውራንቺ የሆነ ነገር በቃ መጀመሪያም ጀምሮ ሊያወራ አልቻለም። ነገር የሚያመጣውትና ልጄንም ናፍቋል በጣም ካየውም ትንሽ ቆይቶ ነበርና በዚህ አጋጣሚ ያው ልጄንም እያየው ነው። ምን ልፈልጌ ነው ዛሬ ጠራው ያው ቡዜን አግኝቻት ባለፈው ዕለት እኔ ቡዜው በመሆን ይቅርታ ተጠያይቀን ሰላም ፈጥረን ጨርሰናልና አሁን ደግሞ እኔ ከሁሉም ጋር ሰላም ነኝ። ትናንትና ያው አብረን ነበር እናንተ ሰላም ነን። ዛሬም ያው ለሰላም ነው የመጣሁት፣ ለሌላ ነገር አልመጣሁም። ሁለታችሁ ጋር ያለው ነገር እንድትታረቁና ሰላም እንድታወርዱ ስለምፈልግ ነው አንተንም የጠራው ከሩታዬንም የጠራሁት። ያው ሩታም አሁን መታ ነው ሀሳቡን የነገርኳት። ባርታይ የምትጨምሪው ነገር ካለ ያው በእና ያው እሱም ማውራት ያለበት ነገር ያወራል። እኔ እንኳን ምንም የምጨምረው ነገር የለም። የፋውነት ለመናገር ያው እንደነገርኩ ነው። የግድ ከሌላ ሰው ይቅርታ እስኪመጣ ድረስ መጠበቁ ልክ አይደለም። ምክንያቱም አንደኛ ለቤተሰባችንም ሰላም አስፈላጊ ነው ብዬ ስለማስብ እንግዲህ አንተ ባመጣው ሀሳብ ተስማምቻለሁ። እንዳልከው ነው ማለት እኔ አላቅም አንተ እንደምትመጣ እውነት ለመናገር ቡቹንም ብዙ ሰው ናፍቆኛል ምናምን እያለኝ ስለነበረ ነው ይዤ የመጣሁት እንጂ አንተ እንደምትመጣ ምናምን አውቄ አይደለም። በጣም ብዙ ሰው ናፍቆታል። እውነት ልጄ በጣም እንደዚህ ተናፋቂ ነው ለካ ብዙ ሰው እንደዛ እያለ ስለነበረ በዚሁ አጋጣሚ በቃ አጎቱን ነው ምናምን ብዬ ነው ይዤ የመጣሁት። ሶ አይ ቲንክ አጋጣሚዎች ጥሩ ናቸው ብዬ አስባለሁ። አይደል ይፋ? አዎ ልክ ነሽ። ቡቹን ማምጣቴ ለመልካም ሆነ። አዎ ይሁን ፏ ብሎ ሊዋታይም እንዴ በቃ ተመሳሳይቶ ታውቋያ ውሻውን ባይት ፈልጎ መሰለኝ ወይ ውሻ እንገዛለታለን ልዩ ሰፈራ እና ያው የመጣንበት አላማ እንጨርስና ማንኛውም ነገር ማድረግ ካለብን እናደርጋለን። ሩታዬ አብርሽም ያው እየሰማ ነው ብዬ ተስፋ አደርጋለሁ። እኔ ነኝ ይሄንን ሀሳብ ያመጣሁት ሁለታችሁ እንድትታረቁ የፈለኩት ምን ያይ ምክንያቱም ያንን ደጉ ጊዜ ማሰብ አለበት። ምክንያቱም ለመኖር ስትል ደጉንም ጊዜ ማሰብ አለበት፣ ክፉንም ጊዜ ብቻ ማሰብ የለብህም። የተደረገ ሁለታችሁ እሷም ያው ብዙ ነገር አድርጋለች፣ አንተም ብዙ ነገር አድርጋል። ያን ብቻ ማሰብ የለባችሁ። ምክንያቱም ሁለታችሁ አንድ ላይ በመሆን ብዙ ነገር አድርጋችኋል። ብዙ ደስ የሚል ጊዜ አሳልፋችኋልና እነዛንም ጊዜያቶች አንዳንዴ ማየት አለባችሁ። ከየነ ሰው ስትጣላ የተጣላበትን ርዕስ ብቻ ማየት የለበምና ከዛ ሰው ጋር ምን አሳልፌያለሁ ምን ጊዜ ነበር የሚለው ነገር ማየት አስፈላጊ ነውና እኔ የዛኔ ባጠገባችሁ በነበርኩኝ ሰዓት ራሱ ብዙ ነገራቶችን አይቻለሁ እና ከኔ ይልቅ ደግሞ ሁለታችሁ በደንብ ትተዋወቃላችሁና ያው ያንን ደጉ ጊዜ መመለስ ብንችል በጣም ደስ ይላል። ግን ያው መመለስም ካልተቻለ አልተቻለም፣ ምንም ማድረግ አይቻልምና ይሄ ደግሞ የሁለታችሁ ፍቃድና የሁለታችሁ መስማማት ነውና ሩታዬው ጨርሳለች። ይቅርታ እያለች ነው በዛም ሆነ እያለች ነውና ይሄ ይቅርታ ስትለው ባለፈው ዕለትም መታ እንደዛ ይቅርታ ብላለች። ያንን ይቅርታ አለው ነው የምፈልገው። ምክንያቱም የዛኔ ሄርሜላ ነበረች። ምናልባት ዛሬ ስሟን መጥራት ላይኖርብኝ ይችላል። ምክንያቱም እዚህ ርዕስ ውስጥ ላይ እሷ ስለሌለች ማለት ነው። ዛሬ የፈለኩት እኔ ሁለታችሁ ሰላም አውርዳችሁ ይቅርታ እንድትጠይቁ ብቻ ነው የፈለኩት። ከምን አንጻር ነው ይቅርታ የምትጠይቀኝ? እሷ አይደል ለየትኛው ያው እንደሌለባት ነው ብዙ ጊዜ ነው የምትነግረኝና ለየትኛው ጥፋቷ ነው ይቅርታ የምትጠይቀኝ? ጥፋት ከሌለባት ይቅርታ መጠየቅ እሷ መጀመሪያ ስለጠራኝ ደስ ብሎኛል። ከዛም በላይ ደግሞ ልጄን ማየት ስለቻልኩ ደስ ብሎኛል። በጣም ረጅም ጊዜ ሆኗል ከልጄም ጋር ከተገናኘሁኝ እና ጠርታኝም ልጄንም ስላገናኘኝ ደስ ብሎኛል። አንቺንም እንደዛው አመሰግናለሁኝ። ትንሽ ረጅም ጊዜ ሆነንና ዛሬ እንደዚህ በማየት ደስ ብሎኛል። ፈጣሪ ይመስገን። አመሰግናችኋለሁኝ። ግን ደግሞ ይቅርታውን ግን አልገባኝም ለምን እንደሆነ ያለው ነገር ብታስረዳኝ ሞር የተሻለ ነው ብዬ አስባለሁ። ለምን ሩታ ጥፋት እንደሌለባት ነው ብዙ ጊዜ የምትናገረው እና ጥፋት ከሌለባት ለኔ ይቅርታ መጠየቅ ተገቢ ነው ብዬ አላስብም እና ለዛ ነው አይ ቲንክ ልጄን ለማሳየት ከሆነ አይ ልጅህን ለማሳየት ብቻ አይደለም። ምክንያቱም እዚህ ምድር ላይ ቡዜንም ሳስታርቃቸው እዚህ ምድር ላይ አብርሽ ሁላችንም ስህተት እንሰራለን፣ ሁላችንም የሆነ ጥፋት እናጠፋለን። ይሄ ስል ደግሞ ሩታ ጋር ብቻ ጥፋት ኖሮ ሳይሆን አንተ ጋርም ጥፋት አለ። ያው ይሄ ሁላችንም የምናውቀው ነገራቶች ነው።
ሩታዬም ባጠፋችው ነገር አጥፍታ ሊሆን ይችላል፣ አንተም እንደዛው አጥፍታ ሊሆን ይችላልና አሁን እሷ አላጠፋው ምናምን ክርክር ውስጥ አንገባም። በቃ ያለፈ ነገር ነው። ስላለፈው ነገር ማውራት አንፈልግም። ሩታዬ እንደዛ ብዬ አምናለሁ። ማለት ካነሳ ነውማ በጣም ብዙ የሚነሱና ነገር የሚያነሳቸው ብዙ ጭቅጭቅ ነው አሁን የምንፈልገው አሉ። እውነት ለመናገር አንተ እንዲያርጋል አንተ እንደዚህ ነው እኔ እንደዚህ ያደረኩት ምናምን መባባል ውስጥ መጋባት አለበት ብዬ አላምንም። ካነሳ ነው ብዙ የሚነሳሱ ብዙ ጉዳዮች አሉ። ስለዚህ የኔ ጥፋት በዚህ ምክንያት ነው ይሄን ነገር ያደረኩት አንተ እንዲህ ስላረክ ነው ምናምን መባባሉ ልክ ነው ብዬ ስለማላምን እንዲሁ በቃ መልካም ነገር በማሰብ ይቅርታ ብንጠያየቅ ጥሩ ነው ብዬ አምኜ ያደረኩት ነገር ነው። እኔም ከአንዳንዱ እንደዚህ አይነት ሀሳብ የተስማማሁበት ምክንያት ማለት ነው። ሲቀጥል ደግሞ ያው ባለፈው አይ ቲንክ ዳኒ ጋር ምናምን መከን ከዛ በኋላ ነው ነገሮች ረብሽብሽ ያሉት ምናምን ያው አንተም የማይሆኑ ጉዳዮች ምናምን ለመጠየቅ ስትሞክር ከዛ በኋላ ሰላም ያልሆነ ብቻ በቃ ሁሉንም ርዕስ እንዝጋውና ነገሮች በጥሩ መንገድ ቢቀጥሉ ባይ ነኝ። አዎ ያው ሰላምን ትፈልጋለህ ብዬ አስባለሁ። አንድነቱን ትፈልጋለህ ብዬ አስባለሁ። ከልጅህም እናት ጋር ላንተም ሰላም ብትሆን ነው የሚሻለው። መጣላቱ ምንም ጥቅም የለውም፣ ወይም ደግሞ እንደዚህ ማኮራረፉ ምንም ጥቅም የለውም። ከልጅህ እናት ጋር አንተም ሰላም ሆነ ላይፍን ብትኖር እንደኔ አሪፍ ነው ብዬ ነው ማስበውና አሁን ቅድም ላልከው ጥያቄ ሩታ እንደዚህ ጥፋት የለብኝ ምናምን ነገር ያ ነገር በቃ እንርሰው። ያው አሁን በቃ ይቅርታ ልንጠያየቅ ነው ዛሬ ሁላችንም የተቀጣጠረው። ስለዚህ ይቅርታ ተባባሉና ማድረግ ያለብን ነገር ማድረግ እንችላለን። አብርሽ እንግዲህ በቃ ማለት ሁሉንም ነገር እንርሳው። ምንም ነገር የበፊቱን ነገር ማስታወሱ ልክ ነው ብዬ አላስብም። እኔም የልጅ እናት ነኝ፣ አንተም የልጅ አባት ነህ። በጣም ብዙ ጥሩና መልካም ጊዜያቶችን አሳልፈናል። ያንን ጊዜ በማሰብ እኔም እስከዛሬ ስላጠፋውብህ፣ ስላስቀየምኩ፣ ስለበደልኩ ነገር ሁሉ ከልብ ይቅርታ አድርግልኝ። ከፈጣሪ ጋር እንደዚህ አይነት ነገሮች ይደገማሉ ብዬ አላስብም። ባይደገሙ በጣም ደስ ይለኛል። እኔ ከልቤ ነው ይቅርታ መጠየቅህ። ይሄ ነው አራተት ነው። ሉላ ማርጉ ነገ ላይ እኮ ብዙ ታሪክ ይሰራል ነገ ላይ እና አብርሽዬ ስለታረቃችሁም በሀሳባችንም ስለተስማማ በጣም ደስ ብሎኛል። ሲጀመር ያው ሁለታችሁም እንደዚህ ነው የሚያምርባችሁ። አንድ ስትሆኑና ደስተኛ ስትሆኑ ነው የሚያምርባችሁ። ልጃችሁንም አብራችሁ ታሳድጉ ነው ደስ የሚለውና እንደኔ አስተሳሰብ ሉሌም ብቻውን ባያደግ እናቱ ጋር ባያደግ ካንተ ጋር የአባትነትን ፍቅር እያገኘ የእናቱንም ፍቅር እያገኘ የሁለታችሁም ፍቅር እያገኘ ሉሌም ቢያድግ በጣም ደስ ይለኛል እንደኔ እና ዛሬ ስለመጣ በጣም ደስ ብሎኛል። ዛሬ የደስታችን ቀን ነው። ያው ቅድም መግቢያ ላይ የቤተሰቦች እያልኳችሁ ነበር ዛሬ አሪፍ ነገር ይፈጠራል እያልኳችሁ ነበርና ያው ሁላችንም ሩታን የምናውቃት ዛሬ አይደለም፣ ወይም አብርሽ የምታውቁት ዛሬ አይደለም እናንተምና የዛኔ ደጉ ጊዜ በማስታወስ ብዙ ነገራቶችን አብረን በመሆን አሳልፈናል። ያ የፍቅር ጊዜያቶችን አብረን በመሆን ዛሬ ላይ ደግሞ ያ ሁሉ ነገር አርፎ ሉሌ እንደዚህ እየጮኸ ሉሌ የመሰለ ሰው ተፈጥሯልና ሉላ ገና ከዚህ በኋላ ብዙ ታሪክ ይሰራል። ምን ሐሳብ አለ ሉላ? ሐሳብ ነገር ደስተኛ ነህ? አባትህና እናትህን በመታረቅ ምን ተሰምቷል? ልታረ ነው አባ የሆነ ነገር ደስተኛ ስለሆነ እናቱና አባቱ አብርሽና ሩታ ስለታረቁ በጣም ደስተኛ ሆናሉ። ሉላ ያራዳ ልጅ ቶሎ ምን ሐሳብ አለ? ሐሳብ ስጥበት። ሙቾ ይሁን ነገር ማውራት ፈልጓል። ቃላቶች አጠሩ እና በድር እና ያው ሉላ አድርጎ መመስከሩ አይቀርምና ያው የተወሰነ ሰዓት ላይ ማውራት እንቅልፉ መጥቷል መሰለኝ። ገረመስች እኮ አሁንም አባቴ ሩታዬ እንቅልፉ ከመጣ ቤት እንሂድና ያው ሉሌም ይተኛ፣ እኛም አሪፍ ጊዜ እናሳልፍ። ቡና ምናምን ታፈይልናለሽ? አመቺ ደስ ይለኛል፣ ችግር የለውም። እና ቡና ምናምን ካፈላሽልን ቤት ውስጥ ነን አሪፍ ጊዜ ማሳለፍ እንችላለን ማለት ነው። አብርሽም ያው በሀሳባችን ተስማምተ በእኔም ሀሳብ ተስማምተ ስለታረክ ሰላም ይሻላል ብለህ ይህንን ሰላምን ስለመረጥክ በጣም ደስ ብሎኛልና ቴንኪው ማለት ፈልጋለሁ አንተንም። እና ሩታዬ በመጨረሻ የምታወሪው ነገር ካለ እድሉን ልስጥሽ። በመጨረሻ ማውራት የምፈልገው ነገር በሰላሙ ግን ደስተኛ ነህ? ሰላም በመፈጠሩ
በመጀመሪያ ደረጃ ሰላም የሚጠላ አለ ብዬ አላስብም እና ይቅርታሽን ተቀብያለሁኝ። መጀመሪያም በሰላም ነው ከአንቺ ጋር መቀጠል እንፈልገው የነበረው ማለት ነው እና ነገም ከነገ ወዲያም ሰላምን መርጬ ልጄን በሰላማዊ መንገድ እየመጣሁ እያየሁኝ ልጃችንን የሚያስፈልገውን ነገር በጋራ እያደረግን ብናሳድግ እኔ በጣም ደስተኛ ነኝ እና ይህንን ሰላም እኔ እፈልገዋለሁኝ። ኦልሬዲ እንዴት ነው ከአንቺ ጋር እየተነቋቆርኩኝ ከመኖር በሰላም አንቺም የራስሽን ህይወት እኔም የራሴን ህይወት መኖር በጣም ደስተኛ ነኝ ብዬ አስባለሁኝ እና ደስ ብሎኛል። ይሄንን ሀሳብ ከወንድሜም ስለመጣ ወንድሜም ይሄንን ሀሳብ ስላመጣ ደስ ብሎኛል። ከልብ ፈጣሪ ያክብርልኝ ከምልህ በላይ እና ትልቅ ነገር ነው፣ ትልቅ ሀሳብ ነው፣ የትልቅ ሰውም ሀሳብ ነው፣ ብዙ ሰውም የሚፈልገው ነገር ነው። ቢያንስ እኔና እሷ አብረን መኖር ባንችልም ግን ደግሞ በሰላም ልጃችን ማሳደግን ደግሞ የመሰለ ነገር የለም እና ለዚህ ራሱ መብቃታችን ደስ ብሎኛል እና ዛሬ ስትጠራኝ ኦልሬዲ እሷ እንዳለችን ያላቅም እና ልታገናኘኝ አልመሰለኝም። እሷ ልታገናኘኝ አልመሰለኝም እና እኔ መሰለኝ የነበረው ጀስት እናንተ እንድንገናኝ ብቻ ነበር የመሰለኝና ስላገናኘኝም ይቅርታም ስለተጠያየቅን ከምልህ በላይ በጣም ደስ ብሎኛል እና ቅድም ለጠየቅሽው ጥያቄ አንተም ትፈልገዋለህ ያልሽኝ ነገር አዎ ደስተኛ ነኝ፣ እፈልገዋለሁኝ እና እኔም ሰላም ከበፊትም ጀምሮ የምፈልግ ሰው ነኝ እና አሁን ላይ ባለው ነገር ደስተኛ ነኝ። ውስጤ ላይ ምንም ነገር የለም። አንቺ ላይ ክፋትን ማሰብ አልፈልግም። ነገ ከነገ ወዲያም በሰላም ነው መቀጠል የምፈልገው ማለት ነው። ለዛ ነው ጨርሻለሁ። ምናልባት እሺ አብርሽዬ ያው ሰላሙን ስለመረጥክ ይሄንን ፍላጎትን ስለመረጥክ በጣም ደስ ብሎኛል። ያው ይሄንን ራሱ ማየት በጣም ደስ የሚል ነገር ነውና እና ሩታዬ ምን ልትለን ነው? ምን ችግር አለ? የደበረ ነገር አለ? ምን ይስተካከልልሽ? እኔ ፍቅር እና ሩታዬ ያው የምታወሪው ነገር ካለ አንቺም ጨመሪበትና መሄድ እንችላለን። እሺ እንግዲህ ስለ ሁሉም ነገር ፈጣሪ የተመሰገነ ይሁን። በመጀመሪያ ደረጃ ይሄ ሰላም በመውረዱ እኛ ብቻ እንደዚህ አሁን እንደዚህ አብረን ያለን ሰዎች ብቻ ሳይሆን ደስተኛ የምንሆነው